በድሮ ጊዜ በአንድ ትንሽ መንደር ውስጥ አንድ ሰልማን የተባለ ንጉስ ነበር። ሰልማን በሰዎች መካከል በፍትህ የሚፈርድ፣ ሰዎች ሁሉ በጣም የሚወዱት፣ መንደሩን በአግባቡ የሚከታተል መሪ ነበር። ሰልማን ሚስቱ ሞታበታለች። ቢሆንም አንድ ልጅ ነበረችው፣ ሰልዋ ትባላለች። ሰልማንም በጣም ይወዳታል። እንደ እናቷ በጣም ውብ የነበረች፣ ስነ ምግባሯ የሚያምር፣ አባቷን በጣም የምትወድና ወደሱ የምትቀርብ ነበረች። ሰልማንም ልጁ መጥፎ ነገር እንዳይነካት በጥሩ እንክብካቤ እንድታደርግ የተቻለውን ሁሉ ያደርጋል። በዚህም ሁኔታ ላይ ሳለ ሰልማን አንድ ቀን እንደተለምዶ የመንደሩ ሰዎችን ሁኔታ ለማጥናት የተወሰኑ ወታደሮችን ይዞ በጠዋት መንደሩን ይዞረው ጀመር። የመንደሩ ሰዎች ሰልማንን በጣም ይወዱት ስለነበር እሱን ባዩት ጊዜ ጥሩ አቀባበል እያደረጉ ደስታቸውን ያሳዩት ነበር። ሰልማንም እስከ ከተማው ጫፍ ድረስ ነበር ሲዟዟር የነበረው። በመንገድ ላይም ሳሉ እረፍት ለማድረግ ይወርዳሉ። በዛም ሰዓት ውሃ ይጠማቸዋል። በአቅራቢያ የሚገኝ አንድ ትንሽዬ ጎጆ ቤት አለች። ከውስጧ የብርሃን ምልክት ያሳያል። ሰልማንም አንዱን ወታደር ጠራውና ወደዛ በር ጠጋ በልና ጠይቀዋል። ሰልማንም አማካሪው ከሱ ጋር ነበርና ወደዛ በር ሄዶ እንዲያንኳኳና የተወሰነ ውሃ እንዲጠይቅ ያዘዋል። አማካሪውም የመሪውን ትዕዛዝ ተቀብሎ ወደ በሩ ጠጋ ይላል። በሩንም ማንኳኳት ጀመረ። ወዲያውኑም በሩ ሳይከፈት ከውስጥ በኩል ማን ነው የሚል ድምፅ ተሰማ። ድምፁ የሴት ነበር። አማካሪውም የመንደራችን ዋናው መሪ ሰልማን መጥቷል፣ የተወሰነ ውሃን ስለሚፈልግ በሩን ክፈችልን አላት። ከውስጥ ያለችውም ልጅ እንኳን በደህና መጣችሁ፣ ነገር ግን ይቅርታ ባሌ ሳይመጣ ለማንም በሩን አልከፍትም። የምትፈልጉትን ውሃ ከሆነ እኔው በበር እዚህ ጋር አቀርብላችኋለሁ አለች። አማካሪውም ይህንን ሲሰማ በጣም ተቆጣ። ድምፁንም ከፍ አድርጎ ዋናው መሪ እኮ ነው በርሽ ድረስ የመጣው፣ እንዴት እንደዚህ ትያለሽ? በሩን ክፈቺ እያለ ይቆጣ ጀመር። ድምፃቸውንም የሰማው ሰልማን ወደሱ ጋር ጠጋ አለና ምንድነው? ምን ሆነህ ነው ብሎ ይጠይቀዋል። አማካሪውም በቁጣ ከውስጥ ያለችው ልጅ ምን አይነት መልስ እንደመለሰችለት ለሰልማን ይነግረዋል። ሰልማንም በዚህ ሰዓት በራሱ ወደ በሩ ጠጋ ይልና እኔ ሰልማን ነኝ፣ ፈቃደኛ ከሆንሽ በሩን ክፈቺልንና የተወሰነ ውሃን አምጪልን አላት። ልጅቷም በተለሳለሰ መልኩ ይቅርታ እየጠየቀች ባሌ ሳይመጣ ለማንም በሩን መክፈት አልችልም፣ የምትፈልጉት ነገር ካለ ጠይቁኝ፣ እኔ እዚሁ በር ድረስ አቀርብላችኋለሁ አለችው። አማካሪውም የልጅቷን ንግግር ሲሰማ በጣም ተገረመ። ምን አይነት ለባሏ ታማኝ የሆነችና ሐያ ያላት ሴት ናት እያለ በሷ ይገረም ጀመር። ሰልማንም የተወሰኑ ሰዎችም እንዳሉ ነግረዋት ውሃውን በዛ አድርጋ እንድታቀርብ ይነግራታል። ልጅቷም እሺ ብላ ውሃውን ይዛ ትቀርባለች። ነገር ግን ውሃው ብዙ ስለነበር ለማቀበል ግዴታ በሩን መክፈት ነበረባት። ሰልማንም እጁን ከፍ አድርጎ ውሃውን